ዘኬዎስ በማጠሩ ምክንያት ኢያሪኮ ያለፈ ያለውን ክርስቶስን ለማየት ተቸገረ። ሕዝቡ ብዙ ነውና የቆሙት ሁሉ ጌታን ከማየት ከለከሉ። የሾላ ዛፍ ላይ ወጥቶ ጌታውን ለማየት ሲሞክር ጌታ አሻቅቦ አየው። እሱ ዛፍ ላይ ጌታን ሊያይ እንጂ ሊታይ አልወጣም። ጌታ ሊታዩ ከሚሞክሩ ይልቅ ሊያዩት የሚሹትን ይወዳልና ዘኬዎስን ጠራው። ከምድር ቆመን ዓይናችንን አንጋጠን ማረን የምንለው ጌታ ዘኬዎስን ከምድር ሆኖ ወደ ላይ ያየ ና ልማረህ አለው። ዛሬ በቤት እውል ዘንድ ይገባኛል አለው። ጌታ ወደ ቤቱ ገባ። ዘኬዎስ ቤት መዳን ሆነለት። ዘኬዎስ አጭር ባይሆን ኖሮ ከሰዎች ጋር እየተጋፋ ጌታን ያይ ይሆናል እንጂ በጌታው ዓይን ለመታየት የሚያበቃ ትጋት አያሳይም ነበር። ዘኬዎስ አጭር ባይሆን ኖሮ ከዛፍ ላይ አይወጣም ነበር። ዘኬዎስ አጭር ባይሆን የሰራዊት አምላክ ወደ ቤቱ አይገባም ነበር። በኪሩቤል ላይ የሚቀመጠው ንጉሥ በቤቱ ወንበሮች ላይ የተቀመጠው ዘኬዎስ አጭር በመሆኑ ምክንያት። የዘኬዎስ ነፍስ የዳነው በቁመቱ ማጠር ነው። እግዚአብሔር የመዳኑን ቀን የቆረጠለት ቁመቱን ሲያሳንሰው። በምድር በመጽሐፍ ቅዱስ በሰማይ በሕይወት መዝገብ ስሙ የተጻፈው ዘኬዎስ አጭር። የዚህ ዓለም ጥበብ እግዚአብሔር ሞኝነት ነው። በተመሳሳይ ደግሞ እግዚአብሔር የዚህ ዓለም ሞኝነት እግዚአብሔር ጥበብ ነው ማለት ነው። ፉሊሽ ፎር ክራይስት ይባላል። አባቶች ለክርስቶስ ብሎ ጅል መሆን ማለት ነው። አባ መቃርስ ውሃ ሊቀዳ ሲወጣ ሌባ ቤቱን ገብቶ እየዘረፈው መጥቶ አይቶት አገዘው። ዕቃ ሌባው ጓደኛው መስሎታል። አግዞት መጨረሻ ላይ ጠርቶ ቆይ የቀረህ ዕቃ አለ ሲለው የደነገጠው ሌባው። አሁን ይሄ ሰው ማን በዚህ ሰዓት ቢሆን ወይም ቲክቶክ ላይ ቢወጣ ደሞስት ፋራ ሰው ግን ይሄ ሰው ቅዱስ። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ? ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ? ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች፣ ጣዕመ ክርስትናን እንዲጠፋብን ያደረገው በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም። እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበታል። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀ ነው። ዓለምም ከእግዚአብሔር ስታርቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያርቀን እያሳሳቀን ያራቀን፣ በደላችን ሲያርቀን እያሳሳቀን ያራቀን። የክርስቶስ ቀሚስ ጀርመን የሚባል ሀገር ነው ያለው የሚል ዜና ሰማሁ። የማን ቀሚስ? የጌታ ቀሚስ ማየት ትፈልጋላችሁ? አትፈልጉም መሰለኝ እንዴ? ተራ ቀሚስ መሰላችሁ እንዴ? ሲነኩት ምን የሚያደርግ ነው? ደም ቀጥ የሚያደርግ አይደለ? ተአምር የሚሰራና እንዴ ካለማ ከመጣው አይቀር ልይ አልኩኝና አንድ ቀጠሮ የሚያስይዝ ልጅ ኦንላይን ነው ቀጠሮ የሚያዘውና ላሲዝል ብሎ ሲያየው ቀጠሮ 14 ዓመት ነው። ወረፋው ስንት ዓመት ሊያዝለው ያለኝ? አይ እኔ ዛሬ 14 ዓመት ልኖር ልሙት አሁን የምን ሐሳብ ይሆንብኛል። ለምኑ ነው 14 ዓመት ወረፋ? ለቀሚሱ። ለስጋው ደግሞ ስንት ዓመት ነው ወረፋው? ሰዎች ቀሚሱን ለማየት 14 ዓመት ይሰለፋሉ። ስጋውና ደሙ ግን በየዕለቱ በመካከላችን ይሰጣል። ቅዱስ ዮሐንስ አፈወርቅ ሰዎች ጌታ የተወለደበትን ሊሳለሙ ብዙ መንገድ ተጉዘው ኪሎ ሜትር ይጓዛሉ የተሰቀለበትን ለማየት። ነገር ግን የራሱ የክርስቶስ ስጋና ደም በቅዳሴው መካከል ይፈሳል፣ ይቆረሳል። እርግጠኛው የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። በእድገትህ ውስጥ እድገትህን የሚከታተለው እግዚአብሔር ብቻ ሳይሆን ሰይጣንም ጭምር በደንብ ነው የሚመለከት። እግዚአብሔር የሚያየህ አባት ነውና ሊያሳድግህ ነው፣ ብትወድቅበት ሊያነሳ ነው። ሰይጣን እድገትህን የሚከታተለው አንተ ረስተሃቸውና ዘንግተሃቸው የጣሉህን ምንም አይነት ነገሮች ግን ፓተርን ኪፕ ለማድረግ ነገ ላይ መልሶ ለመጣል ማለት ነው። የሰይጣን ክፋቱ በነገራችን ላይ ወድቀህ ያዝንልህ። እግዚአብሔር ስትሰበር ቢያንስ ያዝናል። አውቀህም ቢሆን አባት ነው ይራራል፣ ሳታውቅ ሲሆን ደግሞ ይበልጥ ይራራል። አየኔ ልጅ ይላል ሰይጣን። አውቀህም ወደክ
መርገጥ ነው። ሳታውቅ ሰው ከወደክ ደግሞ እንዳታውቅ ነው የሚፈልገው። እዛው ያንከባልልሃል፣ እዛው ተቀመጥ ነው የሚል። ለምን እሱ ኮምፈርት ዞን ለሱ የሚስማማዋል፣ ላንተም ስለሚስማማህም ጭምር ማለት ነው አለማወቅ። እና ሰይጣን ያለው ኢንቮልቭመንት በጣም ደካማ ነው። እጅግ በጣም ሰነፍ፣ እጅግ በጣም ደካማ፣ እጅግ በጣም አቅም የሌለው ነገር በምድር ላይ ቢኖር ሰይጣን ነው። ስመ ሥላሴን ገና ለመጥራት ስትጀምር እኮ መቆም የማይችል ነው። በንግግር መጥፋት የሚችል እኔ አልጠቅምም፣ እኔ ምንም ለምንም እኔ አንዳንዴ ጸጋ አይታየኝም የሚሉ ሰዎች አሉ። እስቲ ለእኔ የሰጠኸው ጸጋ ምንድን ነው በሉት። ምንድን ነው እኔን እዚህ ምድር ያመጣበት ምክንያት? ያለ ዓላማ አላመጣንም እግዚአብሔር። ሁላችንንም ያመጣበት የራሱ ምክንያት አለው የለውም? በነገራችን ላይ እግዚአብሔር ለእኛ ያለው ፍቅርና ክብር ቦታ ለአንተ፣ ለአንቺ፣ ለእኔ፣ ለሁላችን ያለው ክብር ማለት አንተን ብቻ ቢፈጥር ምድር ላይ ያለው ክብር ያህል ሌላ ሰው የሌለ ያህል አልደገመም። ደግሞ እስቲ የማንኛችን የጣት አሻራ ተደግሞ ያውቃል? የሁላችንም የተለያየ ነው አይደል? የተለያየ ዓላማ አለን ማለት ነው። እኛን ያመጣበት የተለያየ ምክንያት አለው ምድር ላይ እና ሳንጠቀምበት እንዳንቀር። ሰው የሌላውን እግር ዝቅ ብሎ የሚያጥበው በሌላው እግር ላይ ያለውን ቆሻሻ ለማጽዳት ሳይሆን በሱ ላይ ያለውን እድፍ ለማንጻት ነው ይላል። የሰማችሁ ነው። አብርሃም ዝቅ ብሎ የጌቶቹን እግር ሲያጥብ እነሱ ደግሞ እሱ ባላወቀ የራሱን በደል ያጥቡለት ነበር። ትህትና ዋጋዋች ይላል። ማን ከኛ መካከል ዝቅ ብሎ ሌላውን ለማገልገል የሚፈልጋል? ማን ዝቅ ብሎ ከኛ መካከል ሌላውን ለመታዘዝ የሚፈልጋል? እውነት እንዲህ አይነቱ የታደለ ጸጋ ያለው ሰው ዝቅ በማለቱ ሌላውን እየጠቀመ ሳይሆን ማንን ነው መልሶ የሚጠቅመው? ራሱን ነው በደሉን የሚያነጻው። ከእግዚአብሔር ፊት ያለንን ሸክም እንዲቀልልን ትፈልጋላችሁ? የሌሎቹን ሸክም እናቅልልላችሁ። ልባችን ላይ ቂም የያዝንባቸው፣ በቀል የያዝንባቸው፣ ተሸክመናቸው የምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም? እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው። ታውቃለህ? እነሱን ይቅር ስትል አንተ እኮ ነው ይቅር የምትባለው።